የጀመርነውን ኃጢአት ልንጨርስ ፈልገን ካልሆነ በስተቀር የተሻለ ጊዜ ይመጣል ብላችሁ እንዳታስቡ። ጅምር ፍጥረት ብቻ አይደለም፣ ፊኒሺንግ የሌለው ፍጥረት በዚህ ዓለም ማን ነው ከተባላችሁ ሰው ነው። ስራችሁን ጧታችሁን በጸሎት ሳትጀምሩ ስትባክኑ የምትውሉ ይሄ ድምጽ የሚሰማችሁ አማኞች እባካችሁ ስራችንን በጸሎት እናስጀምር። የባህሪያችን መመኪያ ድንግል ማርያም በስሟ ለምነን በልተን ካባ ደርበን መስቀል ይዘን የከበርንባት እናንተ ፊት የቆምንባት ድንግል ማርያም በረድኤታ አትለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወተጋቦትነ ይኩን በከመ ተጋቦቱ ናርዳይከ አንተ ዘአሚሃ ወአንተ ዘይእዜ አንተ ዘእሙንቱ ወአንተ ዘለነ ዚአከ ሰማያት ወዚአከ ምድር አሜን። የመድኃኔዓለም ውለታው አስገድዷችሁ ጽዱን ተገን አድርጋችሁ የነገራችኋትን ችግራችሁን ሰምታ እንባችሁን ያበሰችላችሁ የድንግል ማርያም ፍቅሯ ስቧችሁ ቃሉን ለመስማት በረከት ለመሳተፍ በዚህ አውደ ምሕረት የታደማችሁ የቤተ ክርስቲያናችን ጌጦች ፈርጦች የሆናችሁ የተከበራችሁና የተወደዳችሁ ምእመናን ምእመናት ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዘመን ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱም አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱ ላይ ርባኤ አራትነት ሳይቀላቀልበት ከፍጡራን ተለይቶ ልዩ በሆነ መለኮታዊ ምስጢር በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር እግዚአብሔር የመድኃኔዓለም በዓይናችን የምናየውም ሆነ በጆሮአችን የምንሰማው ጥሩ ባልሆነበት ነገሮች ከአቅማችን በላይ በሚመስሉበት በሁኔታዎች ሁሉ በተፈተንበት እንደ ሀገር እንደ ቤተ ክርስቲያን እንደ ሕዝብ በደረሱብን ችግሮች መፍትሄ አጥተን ማጣፊያው አጥሮን ቁጭ ብለን የሰቀልነውን ቁመን ማውረድ እስኪያቅተን ድረስ በነገሮች በተፈተንበት በዚህ አሳባቂ ዘመን መሐሪው ይቅር ባዩ ጌታ አንጻራዊ ሰላም ሰጥቶ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም እኛ ወደዚህ ቦታ ለመምጣት ካደረግነው ጥቂት ዝግጅት በበለጠ ልዩ መለኮታዊ ጥሪ የእናታችን የድንግል ማርያምን በዓል ለማክበር
አድርሶናልና ክብርና ምስጋና ሁሉ ለአምላካችን ለእግዚአብሔር ይሁን። እንኳን አደረሳችሁ፣ እንኳን ደህና መጣችሁ። አንሰ እብለከ ከመ አንተ ኮኩ ወዲበ ዛቲ ኮኩ አሃንጻ ለቤተ ክርስቲያኔ ወአናቅጸ ጽዮን እየይልዋ። ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች አይችሏትም። ክብርና ምስጋና ለአምላካችን ይሁን። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ኃይለ ቃሉን ታገኙታላችሁ። በቲክቶክ በሶሻል ሚዲያ አይምሯቸው የሰከሩ ልጆቻችሁን መጽሐፍ ቅዱስ አስነብቧቸው። በአዲስ ኪዳን ብዙ የምስራች ቃላቶችን ሰምተናል። በእኔ በኩል አሁን እንዳነበብኩት የመጽሐፍ ቅዱስ ቃል ያለ የምስራች ቃል የለም። አሃንጻ ለቤተ ክርስቲያኔ። አያችሁ፣ ቤተ ክርስቲያኔን ነው የሚላት። ቤተ ክርስቲያንክሙ አላለም። ቤተ ክርስቲያኔን እሰራታለሁ። ከዚያስ እስከ ዕለተ ምጽአት ወአናቅጸ ሲኦልኒ እየይልዋ። የገሃነም ደጆች ምን አይሏትም? እስኪ ተናገሩ። በቤተ ክርስቲያን በሚደርሱ ችግሮች አልጋ ለቃችሁ መሬት ላይ የተኛችሁ፣ በብዙ የተጨነቃችሁ፣ አበቃልን እያላችሁ የምትናገሩ፣ ቤተ ክርስቲያናችሁን ሳታውቁ ስለ ቤተ ክርስቲያናችሁ ከመጠን በላይ የምታዝኑ፣ አፈሯን በልታችሁ ውሃዋን ጠጥታችሁ ያደጋችሁባትን ሀገራችሁን ኢትዮጵያን ሳታውቁ ስለ ሀገራችሁ ከመጠን በላይ የምታዝኑ፣ እግዚአብሔር ዛሬ መልእክት አለው። በእኛ ልክ በእኛ መጠን ነው እግዚአብሔርን መጠየቅ የሚገባ። ጴጥሮስን አንተ መሰረት ነህ፣ በአንተ መሰረት ቤተ ክርስቲያኔን ምን እላለሁ አለ? በሶሻል ሚዲያ እሰራታለሁ። የገሃነም ደጆች የትኛውም ኃይል ምን አይሏትም። እግዚአብሔርን አመስግኑ። ይሄ የእግዚአብሔር ድምፅ ነው። የገሃነም ደጆች አይችሏትም። ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ በተዋህዶ የከበረው የአብ ልጅ የድንግል ማርያም ልጅ ሩይ ማእከለ እግዚአብሔር ወሰብ፣ እንደ እናቱ ሥጋና ደም እንደ አባቱ የባህሪ አምላክ ሆኖ ዓለምን ከራሱ ጋር በሥጋ መደብ ስላለ ከአባቱ ጋር ያስታረቀ ስግው ቃል መድኃኔ ዓለም ክርስቶስ ለሐዋርያት መከራ እንዳለባቸው ነግሯቸዋል። እኔን ያልተቀበለች ዓለም እናንተን አትቀበላችሁም ብሏቸዋል። ሐዋርያት በቁርጠኝነት ቤተ ክርስቲያኒቱን እንዲያገለግሉ በሚመጣው ፈተና እንዳይሸበሩ ከነገራቸው የተስፋ ቃላቶች አንዱ ነው። በአንተ መሰረትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች ግን አይችሏትም። ይደራጃሉ፣ ይመክራሉ፣ ጦር ይሰብቃሉ፣ ድንጋይ ይወረውራሉ። ይችሏታል? አይችሏትም? እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ይህንን ብሎ ያስተማረ ጌታ 33 ዓመት ከ3 ወር በዚህ ዓለም ኑሮ በሥጋ ማርያም
ያው የማህፀን እርገት የሥጋ እርገት በማህፀን የቃል እርገት በ40 ቀን ስለምንል ነው። እየራቀ እየረቀቀ ሳይሆን እየራቀ ወደ ሰማይ ያረገው እየታየ ወደ ሰማይ የወጣው ኢየሱስ ክርስቶስ ካረገ ከ20 ዓመት በኋላ ኩሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ብሎ ያዘዛቸው ሐዋርያት በዚህ ዓለም ተረከዛቸው እንደ ጫማ እየወለቀ እስኪወድቅ ድረስ ዙረው የተበተነውን ዓለም ሲሰበስቡ፣ ጨለማውን ሲያበሩ፣ ጫውን ሲያጣፍጡ ያመኑት ምዕመናን ጥያቄ ያቀረቡ ከአምልኮ ጣዖት ከገቢረ ኃጢአት መለሳችሁን። ድሮ ጣዖት ስናመልክ አምላካችን ብለን የምናመልከውን ጣዖት የምናመልክበት ቦታ ነበረን። እዚያ ሁለተኛ እንዳትሄዱ አላችሁን። አሁን ሰማዩን ምድሩን ባህሩን የብሱን ፈጥሮ የሚገዛ አምላክ እግዚአብሔር ነው ብላችሁናል። እኛም አምነን ተጠምቀናል። እግዚአብሔርን የምናመልክበት ቤት ስሩልን ብሎ ጥያቄ ያቀረቡ ምዕመናን ይሰማችኋል? ሐሳባችሁን ሰብስቡ። እኛ በተለምዶ ያስተማርንበት፣ እናንተ በተለምዶ የተማራችሁበት፣ በተለምዶ የወጣንበት፣ በተለምዶ የገባንበት ያለፈው ዘመናችን ምን ያህል ዋጋ እንዳስከፈለን ሁላችሁ ምስክር ናችሁ። ይህችን የመሰለች ተሰርታ ያለቀች የምህረት ግምጃ ቤት ቤተክርስቲያን የታሪክ አጋጣሚ እግዚአብሔር በእኛ እጅ ላይ ጥሏታል። የበረከቱ ተሳታፊ ሆነን ቤተክርስቲያናችንን ሀገራችንን ለትውልድ ለማሻገር መማር ያስፈልጋል። በእኛ ቤተክርስቲያን አስተምሮ መሰረት ትምህርትን የሚቀድም አገልግሎት የለም። ከሌሎች አጽራረ ቤተክርስቲያን በላይ ሳይማሩ ሊያገለግሉ ወደፊት የመጡ አካላት ቤተክርስቲያናችንን ብዙ ዋጋ አስከፍለዋታል። በተዋህዶ ቤተክርስቲያን መኖራችሁ ካልቀረ ተዋህዶ ኑና ማሯት። በዚህች የአፍሪካ ጽላት የዓለም ቤተ መቅደስ ተብላ በሊቃውንት የምትሞካሽ ሀገር ኢትዮጵያ እግዚአብሔር ከእስራኤላውያን ጋር ሲጣላ ጓዙን ያሸሸባት የምስጢር ሀገሩ አብሲኒያ ታቦተ ጽዮንን ግማደ መስቀሉን በሆዷ ተሸክማ እጆቿን ዘርግታ አይደለም፣ ይሄ ታበጽሕ ስለሆነ እግዚአብሔር ፊት አድርሳ የእግዚአብሔርን ይቅርታና ምሕረት ተቀብላ ለዓለም ስታድል የኖረች ኢትዮጵያን ኑና እንደገና ተማሯት። አያችሁ፣ በወቅቱ የነበሩ ምዕመናን በ53 ዓመተ ምህረት አካባቢ እንደሆነ ጥናቶች ያመለክታሉ። አምልኮታችንን የምንፈጽምባት ቤተ ክርስቲያን ስሩልን ብለው ጥያቄ ያቀረቡ ሐዋርያት የእጅ ብልጫ አይተው ቤተ ክርስቲያን ሊሰሩ አልፈለጉም። ጥያቄያችሁ ጥሩ ነው። እኛም ዝም ብለን መስራት አንችልም። እናንተም ጸልዩ፣ እኛም እንጸልያለን። አያችሁ፣ ቤተ ክርስቲያናችን የትኛውንም ስራ በጸሎት በጾም በሱባኤ ትጀምራለች። ለምን? ኩላኬ ፍድፋዴ እንተ ይገብራ ብእሲ የትትፈጸም ዘእንበለ በረድኤተ እግዚአብሔር። ሰብአዊ ፍጡር የሚሰራው ስራ ሁሉ ያለ እግዚአብሔር አጋዥነት ቢጀመር አያልቅም፣ ቢታሰብ አይጀመርም፣ ቢያልቅ አይጠቅምም። ይሄ የገባቸው ሐዋርያት ከምዕመናን ጥያቄ ሲቀርብላቸው እናንተም በአቅማችሁ ጸልዩ፣ ጾሙ፣ እኛም እንጸልያለን፣ እግዚአብሔር የወደደውን ያድርጋሉ። ስራችሁን
ጧታችሁን በጸሎት ሳትጀምሩ ስትባክኑ የምትውሉ ይሄ ድምፅ የሚሰማችሁ አማኞች እባካችሁ ስራችንን በጸሎት እናስጀምር። እግዚአብሔር ሲባርከው ነው። ሁላችሁ ምስክር ናችሁ። ከኛ በፊት የነበሩ ክርስቲያኖች ስራቸውን ሁሉ በእግዚአብሔር ቃል አስባርከው ይጀምራሉ። በተክሊል በቁርባን ያገባሉ፣ አስራታቸውን ያወጣሉ፣ 3-4 ዝክር ይዘክራሉ፣ እንግዳ ይቀበላሉ። በጡረታ ደሞዝ 4 ልጅ ነፍሶሙ ከብረት በውስጥ ዓለማት ክሌቲ ዘዚየ ወዘከሃ ሁለቱን ዓለም ወረሱ። አሁን የመጣው አዲስ ትውልድ አስራቱን ቆርጥሞ ይበላል። በሩን ዘግቶ እንግዳ አይቀበልም፣ ብቻውን ይበላል። ብዙ ወልዶ ማሳደግ አይወድም። የሚያሳዝነው ግን ደሞዙን በቀዳዳ ኪስ ይከታል። ደሞዙን በቀዳዳ ኪስ የሚከት እብድ ታውቃላችሁ? የለም፣ ረድኤት የለውም። ከኛ በፊት የነበሩ አያት ቅድመ አያቶች ክርስቲያኖች ወገኖቻችን ሁለቱን ዓለም ወረሱ። አሁን ያለው አዲሱ ጄኔሬሽን የትኛውን ዓለም እየወረሰ ነው? የኛውን ዓለም አትሉኝም? በተአምር አድረን የተገናኘን እኮ ነን እኛ። ያኛውን ዓለም ለመውረስ የሚያበቃ ዝግጅት አድርገናል ወይ ምዕመናን? ሁለቱን ዓለም የወረሱ የነዚያ ጀግኖች ኢትዮጵያውያን ክርስቲያኖች ልጆች ሁነን ሳለ ከደመና በታች ያለው ዓለም ማርኮን ሁለቱን ዓለም እንዳናጣ እግዚአብሔር መንፈስ ቅዱስ አስተዋይ ልቡና ያድለን። ምዕመናን ይህ ዓለም ትልቅ ሆኖ የሚታይ መሬት ላይ ሆነን ስናይ ነው። የአዲስ አበባ ፎቆች መሬት ላይ ሆነው ሲታዩ ረጃጅም ናቸው፣ ያስጎመጃሉ፣ ያስመኛሉ። በአውሮፕላን የሄዳችሁ ወንድሞች እህቶች ምስክር ናቸው። በሰማይ ሆነን ዘግዝቀን ስናያቸው መሬት ላይ ሆነን ስናያቸው ትልልቅ ነበሩ። በሰማይ ስኖር ጥቃቅን ናቸው። በሰማይ ያሉ ልብክሙ ምዕመናን፣ ቀጠሮ የተያዘለት ዓለም፣ ሊያልፍ የቀረበው ዓለም ዘላለማዊውን ዓለማችንን እንዳይቀማን በተረፈ ዕድሜያችን በጥንቃቄ እንድንኖር እግዚአብሔር ይርዳል። ሐዋርያት ጾሙ፣ ጸለዩ። ባለቤቱ ያላቸው ትዝ አላቸው። እስመ ዘእንበሌሰ አልቦ ዘትክሉ ገቢረ ወኢምንተኒ፣ ያለኔ ምንም ልታደርጉ አትችሉም ብሏቸዋል። ሱባኤ የገቡ ሐዋርያት የሀገራችሁ፣ የሕዝባችሁ፣ የቤተ ክርስቲያናችሁ ጉዳይ የሚያሳስባችሁ ጸልዩ። እምናመልክ እግዚአብሔርን ነው። ያን ድቅድቅ የትናንትና ጨለማ በዚህ ብርሃን የተካ እግዚአብሔርን ነው የምናመልክ አይደል? ዓመተ ፍዳን ዓመተ ኩነኔን በዓመተ ምሕረት የቀየረ ፄዋዌን በሚጠት ለውጦ እስራኤልን ለሀገራቸው ያበቃ አምላክ ነገሮችን እንዲቀይር ቤተ ክርስቲያን ሰላሟን እንድታገኝ፣ ሞት እንዲበቃ፣ ሰላም እንዲሰፍን፣ የሰማይ ያህል ለሕዝባችን የራቀችዋ ሰላም ወደ ሕዝቧ እንድትመጣ እንደ አባቶቻችን እንደ ሐዋርያት እንጸልይ። አትቸኩሉ ምዕመናን። እኛ እንቸኩላለን፣ ካትላም መተን እንቸኩላለን፣ ጻድቃን የምደን እንቸኩላለን። ዛሬ ወርደሽ ካላገናኘሽን ይላል የወጣት ትውልድ። ቀስ በሉ። አንድ አባት ይነግሩኝ ነበረ። ጨርሻለሁ፣ አይዟችሁ። መባ ልትሰጡ ያሰባችሁ ሰዎች መላከ ጽዮን አንድ ጸጋ አላቸው። አሁን ከዚህ በኋላ ተቀብለው በእንዴት ያለ ቋንቋና ሁኔታ እንደሚቀበሏችሁ እግዚአብሔር ከሁላችን ጋር ይሁን። ሐዋርያት ጾሙ፣ ጸለዩ፣ እግዚአብሔር መፍትሄ የሰጣቸው ሲባል በሱባኤ ላይ ያላችሁ ምዕመናን አትቸኩሉ።
አንድ ወጣት ከከተማ ወጥቶ እርሙን ገና ለመጀመሪያ ጊዜ ፍልሰታን ጾመ ይባላል። ገዳም ሄዶ ጾመና እንደው ኩራት ተሰማው። 16 ቀን ጾምኩ እኮ እያለ የከተማ ልጅ ነው። እየተጀነነ መጥቶ እንደዚህ ያለ ቤተክርስቲያን ረጅም ሰዓት ቆመ። ረጅም ሰዓት ሲቆም አንድ ወፍ መታ ትከሻው ላይ አረፈች። ይሄ ነገር ሰርቷል ማለት ነው። ይቺ ወፍም የርግብ ምሳሌ ናት። እኔም የቆየው ገዳም ነው መብቃቴ ነው ብሎ አሰበ። ይቻላል እንደዚህ ምዕመናን 40 ዓመት ዘግተው የሚኖሩ ባይታውያን ምን ይበሉ? አንቸኩል። ክርስትናው እንዲህ እንዳሰባችሁት አይደለም። እነሱ ኃጢአተኞቹ ነው አይደለም። 40 ዓመት ሙሉ ገዳም ውስጥ አንተ 15 ቀን ጾመህ እንዴት ሊሆን ይችላል? ህሊና ዳኛ ነው። በኋላ ይህንን ሊያስተረጉም እዚያ መቃብር ቤት ዳዊት እየደገሙ ህዝብ እያስታረቁ እያማለዱ የሚኖሩ አንድ አባት አሉ። ሄደና አባቴ እንደምን አሉ? እኔ እርሶ ልጅ ገዳም ስጾም ቆይቼ ነው የመጣው። እዚህ እንደቆምኩ ደግሞ መጣ ርግብ አረፈችብኝ አላቸው። ቀጥታ ርግብ አይደለችም። ሱባኤም የቆየ ሰው አይደለም። 16 ቀን ከ40 ዓመት አንጻር ከ30 ዓመት አንጻር ምንድን ነው? ዝም አሉት። አባቶች አይቸኩሉ። ይንገሩኝ እንጂ ምኑን ይተርጉሙልኝ እንጂ የነገርኩትን አላቸው። ምንድን ነበር ያልከኝ? ርግብ አረፈችብኝ የምን ምሳሌ ነው ይላቸዋል። ብዙ ሰዓት ቁመ ነበር እንዴት አሉት። አዎ እሱማ ብዙ ሰዓት ደንጊያ መስላት ነው፣ ሌላ ምንም ታምር የለም። መስላት ነው፣ ዝም ብለህ ተንቀሳቀስ። ስንት ስራ እያለ ትቆማለህ እንዴ? ጥሩ አደረጉ። እውነት ለመናገር ርግብ ናት ቢሉት ኖሮ መንፈስ ቅዱስ ነው ቢሉ ይበቁናል ያሉት። ተረጋጉ ምዕመናን። ቀስ ብሎ ነው ክርስትናው። እናንተ እንዳሰባችሁት አይደለም። ሐዋርያት ጾሙ፣ ምዕመናን ጾሙ፣ በጋራ ጾሙ። የሀገር የቤተ ክርስቲያን ችግር በጋራ ሱባኤ፣ በጋራ ጾም ጸሎት ነው። ታውቃላችሁ መቼም ዛሬ የመጀመሪያዋ ቤተ ክርስቲያን በቤተ ክርስቲያን ታሪክ የመጀመሪያዋ ቤተ ክርስቲያን የተሰራችባት ቀን ከሆነ እንኳን አደረሳችሁ ምዕመናን። ሐዋርያት ሱባኤያቸውን ሲጨርሱ ይኸውላችሁ እመቤታችን በአንድ ቀን ታናግራለች፣ በሁለት ቀን አርሴማ ይሄን እናምናለን። የዘገየን አድርጋችሁ አትገምቱን፣ አብረን ነው የምንኖረው። ግን እናንተን ደግሞ እኛ እናውቃችኋለን። በዚህ በ10 ምናምን ቀን የምትበቁ አይደላችሁ። እሱን ብንወስድ መልካም ስለሆነ ነው። እኔ እመቤታችን በረድኤታ አትለየኝ፣ ኑሮዬን ትባርክልኝ እንጂ የማናግርበት አንደበትም የለኝም። በእኔ በኩል ያለው ስሜት ይሄ ነው። በእርግጥ ስለምንለያይ እናንተ እዚያ ደረጃ ከደረሳችሁ በጸሎታችሁ አስቡን። እንግዲህ ሱባኤያቸውን ሲጨርሱ ፊልጵስዩስ በሚባል ቦታ ኢየሱስ ክርስቶስ በረድኤት ተገለጠና እነ ጴጥሮስን የቀሩትን ወንድሞችን ከያሉበት ሱባኤ ገብተው ካሉበት ቦታ ጥሩልኝ አለ። በፊልጵስዩስ ሰበሰባቸው። ወደ ምስራቅ ይዟቸው ሄደ። ውስተ ጽባሕ ነጽሩ፣ አምላካችን እግዚአብሔር በስተ ምስራቅ ይመጣል። ቀጠሮ የተያዘለትን ዓለም ለማሳለፍ እንደ ሃይማኖታችን ጽናት ሊከፍል ይመጣል። አባታችን ነው የሚመጣ፣ አትፍሩ። የኢየሱስ ክርስቶስን ምጽአት የሚፈራ ክርስቲያን መኖር የለበትም። አባቱ ሩቅ አገር ቆይቶ ልመጣ ነው ብሎ ለልጁ ሲደውል እንዳትመጣ የሚል ልጅ የለም፣ የእንጀራ ልጅ ካልሆነ በስተቀር። ባባ ናፍቅ ያለው ና። ዮሐንስም ቶሎና ነው ያለው። ፈጥኜ እመጣለሁ ዮሐንስ ሲለው ቶሎና አለ። የጀመርነውን ኃጢአት ልንጨርስ ፈልገን ካልሆነ በስተቀር የተሻለ ጊዜ
ይመጣል ብላችሁ እንዳታስቡ። ፀሐይ ከመስኮቷ ስትወጣ እያያችሁ፣ ጀንበር ከመስኮቷ ስትወጣ እያያችሁ እንዳትታለሉ ቀን አለ መስሏችሁ አሉ አንድ ባይታዊ። ትክክለኛ ባይታዊ ናቸው። እንዳትታለሉ ቀን አለ መስሏችሁ፣ የመዳን ቀን ዛሬ አሁን ነው። ንስሐ የምንገባበት ሥጋውን ደሙን የምንቀበልበት አስራታችንን አውጥተን ክርስቲያናዊ ግዴታችንን የምንጨርስበት ዛሬ ነው። ፀሐይ ከመስኮቷ ስትወጣ እያያችሁ አሉና እንዳትታለሉ ቀን አለ መስሏችሁ። እየተማራችሁ የደነቆራችሁ፣ ቤተ ክርስቲያኒቱን ዋጋ ያስከፈላችሁ፣ በግዴለሽነት በድፍረት በምንሰራው ኃጢአት ቤተ ክርስቲያን ስንት ዋጋ ከፈለች። ኢትዮጵያ ስንት ጊዜ ተጨነቀች። እኛ ኦርቶዶክሳውያን እንመለስና እግዚአብሔር ምሕረቱን ይላክና ከእግዚአብሔር ጋር የምንኖርበት ዘመን ያደርግልን። ወደ ምስራቅ ይዟቸው ሄደ። ያሳመናቸዋቸው ምዕመናን የጠየቋችሁ ጥያቄ ትክክል ነው። አገልግሎት የሚሰጡበት የሚያገኙበት ከ40 ከ80 ቀን ሀብተ ወልድና ስመ ክርስትና ከማግኘት ጀምሮ በጸሎተ ፍትሐት እስከምንሞትበት ድረስ ወደ ፈጣሪያችን እስከምንሄድበት ድረስ መንፈሳዊ አገልግሎት የምናገኝበትን ቤተክርስቲያን ራሱ ባለቤቱ በሰላስ አይባን ገጸ ሥላሴሁ ለአምሮ በሶስት ደንጊያ እያሰፋ እየለጠጠ እያለመለመ መቅደስ ቅድስት ቅኔ ማህሌት አድርጎ ሰኔ 20 ቀን በ53 ዓመተ ምህረት የመጀመሪያዋ ቤተክርስቲያን በድንግል ማርያም ስም ተሰራች። ሰኔ 21 ቀን ተባርካ ስጋው ደሙ ተፈተተባት። ይህን በዓል ነው የምናከብር። እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ሐኒጸ ቤትኪ ድንግል ድኅረ ፈጸመ ሳረሮ በእሷ ስም ተሰራች። በድንግል ማርያም ስም የመጀመሪያዋ ቤተክርስቲያን በድንግል ማርያም ስም ተሰራች። ምክሐ ዘመድነ የአጥንታችን ፍላጭ የሥጋችን ቁራጭ የባህሪያችን መመኪያ ድንግል ማርያም በስሟ ለምነን በልተን ካባ ደርበን መስቀል ይዘን የከበርንባት እናንተ ፊት የቆምንባት ድንግል ማርያም በረድኤታ አትለየን። ከእናት ከአባቷ አንድ ሁና ተወልዳ አንድ ኢየሱስ ክርስቶስን ብቻ ወልዳ እንተ በምድር ሥራዊሃ ወበሰማይ አይጹቂሃ ሰማዩን ምድሩን የመላች እናታችን ድንግል ማርያም አታመሰግኗትም? እምጥንት ይመሉ እስከ ይእዜ ደቂቃ አዳም ወሔዋን ዘአበዊሆሙ ቤተ እንዘ ይወልዱ ክሌተ ክሌተ ሁለት ሁለት እየወለዱን ገና ምድር አልሞላችም። ከአዳምና ከሔዋን ጀምሮ ማርያም ዘነሳት ቅድስተ ቅዱሳን በረከተ ወሊዳ ዋሂደ ወተወሊዳ አሐተ መላት ምድረ ወሰማያት ወሊዳ ዋሂደ ወተወሊዳ አሐተ መላት ምድረ ወሰማያት። ማን ፊታችን ይቆማል? ድንግል ቤዛዊተ ኩሉ ዓለም ወበወልድኪ ኮነ ሰላም ወሊዳ ዋሂደ ወተወሊዳ አሐተ። እንከባበር እንጂ ባለሙያው ይናገር እንጂ ወሊዳ ዋሂደ ወተወሊዳ አሐተ መላት ምድረ ወሰማያተ። ዓለምን ስናስብ እንረበሻለን። በዓይናችን ያየነው በጆሮአችን የሰማነው እንቅልፍ ይነሳል። ድንግል ማርያምን በእናትነት መቀበላችንን ስናስብ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። ገዝፈ ወልድ ብእስ የበረከት ወጸጋ እሙ ድንግል እስመ አብላቶ ሥጋ። በአንድ ጉባኤ ቃና ምስጢረ ሥጋዌን መግለጥ መቻል። ገዝፈ ወልድ ብእስ የበረከት ወጸጋ
አዎ እናቶች ልጆቻቸውን ስጋ ደጋግሞ ሲያጎርሱት ሰፋ ማለቱ አይቀርም። ረቂቁ ገዝፎ ያየነው በድንግል ማርያም ነው። እንኳን አደረሳችሁ። ሐዋርያትን ከዚህ በኋላ እንዲህ አድርጋችሁ ስሩ አላቸው። በድንግል ማርያም ስም የመጀመሪያዋ ቤተ ክርስቲያን ተሰራች። ዛሬ እግዚአብሔር ይመስገን ቤተ ክርስቲያናችን በዓለሙ መልታ ከባህር ማዶ ፀሐይ ከማይደርስበት ደርሳ ምዕመናን ሲሰደዱ ቤተ ክርስቲያናቸውን ይዘው ይሰደዳሉ። ምዕመናን በዛሬው ዕለት ህንፃ ቤተ ክርስቲያን መሰራቱን ስንማማር ቤተ ክርስቲያን ሲባል በአዲስ ኪዳን እኔና እናንተ ነን። ቤተ ክርስቲያን እየተሰራ ነው። ያን ጊዜም ተሰርታለች፣ ዛሬም እየተሰራች ነው። የምናደርገው የጠፋን ባሪያ እግዚአብሔር የተፈጠረው እውነተኛው ቤተ መቅደስ የሰው ልጅ አልሰራ አለ። የሰው ልጅ ወደዚህ ዓለም ሲመጣ ጅምር ፍጥረት ነው። ተሰርቶ የሚያልቅ በመምህራን እኮ ነው፣ በቃለ እግዚአብሔር እኮ ነው። ጅምር ፍጥረት ብቻ አይደለም። ፊኒሽንግ የሌለው ፍጥረት በዚህ ዓለም ማን ነው ከተባላችሁ ሰው ነው። ይሰራል፣ እንደገና ይፈጠራል። በመምህራን አፍርሰው ይሰሩታል። በረከታቸው ይድረሰን። ብፁዕ አቡነ ጎርጎርዮስ ቀዳማዊ የሸዋው ሊቀ ጳጳስ በመኪና አደጋ ያረፉት ደብረ ሊባኖስ ሲያስተምሩ አንድ የቅኔ መምህር የትምህርታቸው ፍሰት ሰውን እንደገና አፍርሰው ሲሰሩ አይቶ ገርሞት ምን አላቸው ይባላል። ጎርጎርዮስ አቤ እምነ ሰለስቱ ሥላሴ። አሁን እንዲህ ይባላል። ጎርጎርዮስ አቤ እምነ ሰለስቱ ሥላሴ እምለት ዕለተ እስመ ፈጠረ ብእሴ። ጎርጎርዮስ ከሥላሴ ይበልጣል። ለምን ያላችሁኝ እንደሆነ ሥላሴ ሰው የፈጠሩ በዕለተ ዓርብ አንድ ቀን ብቻ ነው። ጎርጎርዮስ ግን በሰማዕትነት እስከሚሞትበት ጊዜ ድረስ ሰው ፈጥሯልና ሰው ይፈጠራል። በጅምር ያላችሁ አውቃለሁ ብላችሁ የምታስቡ እመቦ ዘይብ ላይ መርኩ አዲ ያይመረ አይደል እንዴ? ዘይደሎ ያይመር አውቃለሁ ብሎ እንደሚያስብ ሰው ያለ ደንቆሮ በዚህ ምድር አለ እንዴ? ምኑን ያወቅነው? በመምህራን አይምሮ የሚመላለስ በብራና የተጻፈ እኛ ጆሮ ያልደረሰ ስንት ነገር አለ። ከኛ በፊት የተበሉ ወጣቶች እዚህ እኛ አካባቢ ግርግር ይሉ የነበሩ አሁን የተለዩን ወጣቶች ሳያውቋት እኮ ነው የግር እሳት ሆኖባቸው ሀፍረት ይዟቸው የቀሩ። እግዚአብሔር በሀብቱ ስዋችሁ በረድኤቱ አቅርቧችሁ የተረፋችሁ ቤተ ክርስቲያናችሁን እስክታውቋት፣ ኢትዮጵያን እስክታውቋት፣ ክብራችሁን እስክታውቁ በቤቱ የምንኖርበት አስተዋይ ልቡና ለሁላችን ያድለን። አሃንጻ ለቤተ ክርስቲያኔ አለ የኛ አባት። ቤተ ክርስቲያኔን አለ የእሱ ናት እቺ ቤተ ክርስቲያን በደሙ የገዛት የሞተላት ምእመን ክርስቲያን 24 ሰዓት በካህናት አድሮ የሚጠብቃት በመስቀል ላይ ተሰቅሎ የሞተላት ስጋውን ቆርሶ ደሙን አፍስሶ ይህች ቤተ ክርስቲያን ጠባቂ አላት። ስውር እጅ አለበት። ጠባቂ ውስጥ ጠባቂ ይመስላችኋል? የዚህ ዓለም ጠባቂ ተብሎ ነው አርዶ ሊበላ የሚጠብቅ ሽጦ በኪሱ ሊከት ገንዘቡን የሚጠብቅ እምናሩ በጋ ዓለም ማቀበ ኖላዊ አባገ አይላፍ ምን ትሂሩናው ወምን ትውቱ ለዘይት አቀበረባሁ። ምንድነው ጥቅሙ? እምናሩ የማቀበው ውቱስ በይበሎ ናሩ የከማው ወእመለሊው ይበሎ እስመ ይሰይጦ በወርቅ ለዘይበልክ ያውቁ ሂሩት ሰወረባ ኖላዊ ነትጋሁ በበትረ መስቀል ድህር አቀበ ምናሩ ያባግሁ አምጣነ ደሞ ያሰቲ እንዘ ያበል ስጋሁ ዋፋ ያወጾ ለዘበጻማን እልልታ ለመድኃኔዓለም ምስጋና ሙቶን አዳነን አምላክ አሃንጻ ለቤተ ክርስቲያኔ ቤተ ክርስቲያኔን እሰራታለሁ
ክርስቲያንን በሃይማኖት በምግባር አንጻታለሁ። ዋና ቅጸ ሲሆን እኔ ይሄይንዋ የገሃነም ደጆች ይሰልፋሉ፣ ይመክራሉ፣ ይዶልታሉ። ምንድነው? ይብሰከ ረጊጽ ውስተ ቀኖት በሊህ። በሾተል ላይ የሚቆም ሰው ማን ነው የሚጎዳ? በብረት ላይ በሰይፍ ላይ ስንቆም እኛንን የምንጎዳ። ለቤተ ክርስቲያኒቱ ቀና አመለካከት ለሌላቸው ሰዎች የገሃነም ደጆች አይችሏትም። ላይችሏት ነገር ምን አደከማቸው? እኛ እንደ ወርቅ እየተመዘን ወይ እንወድቃለን ወይ እናልፋለን እንጂ ቤተ ክርስቲያኒቱ ምዕመናን እስከ ዕለተ ምጽአት የገሃነም ደጆች አይችሏትም። እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ቤተ ክርስቲያኒቱ በዛሬው ዕለት ተሰርታለች። እኛ ደግሞ እንምጣና እንሰራባት፣ ፈርሰን እንሰራባት። የሀገራችን የወንዛችን ልጅ ጠላት መስሎን በርቀት በጠላትነት እየተያየን በየቦታው ህንፃ ምን ዋጋ ነው? ዓለሙ ከተማ ሊሰራ እኛ ሰው ልንሰራ፣ ዓለሙ የሰራውን ከተማ እኛ የሰራነው ሰው ሊወርሰው ነበር ኃላፊነታችን። ሁላችን ብሎኬት ስናቦካ ዘመናችንን ጨረስነውና መደማመጥ አቅቶን በታሪክ ላይ ተዘርቶ በታሪክ ላይ የበቀለ ትውልድ የውጭ ወራሪ ሳይመጣበት እርስ በርሱ ተባልቶ አለቀ ቢባል ማን ያምናል? እናንተ በ40 በ80 ቀናችሁ ሀብተ ወልድና ስመ ክርስትና አግኝታችሁ ውሉደ እግዚአብሔር የተባላችሁ ጥቁር ነገር እያያችሁ የምትለፈልፉ እናንተ የእግዚአብሔር ልጆች ናችሁ። 24 ሰዓት የቅዱሳን መላእክት ጥበቃ ከለላ ያላችሁ፣ በቅዱሳን አማላጅነት እንደ ደመና የተከበባችሁ፣ ስጋውን የበላችሁ ደሙን የጠጣችሁ ምዕመናን የማን ልጆች ነን? አትነግሩኝም? የማን ልጆች ነን? የእግዚአብሔር ልጆች። አመስግኑት እግዚአብሔርን። ወለነሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ። ተወክፍዎ ላመኑበት ሰባፊኒቆን ተወክፍዎ ያመኑበትን የእግዚአብሔር ልጆች የመባል ስልጣን ሰጣቸው። ምዕመናን የእግዚአብሔር ልጆች ነን። ግን ይኸው የእግዚአብሔር ልጆች ሲባል ልትኮሩ ያሰባችሁ እንድትኮሩ አይደለም። የነገስታት ልጆች ይሰማቸዋል። የነገስታት ልጆች መሆናቸውን ካወቁ በኋላ ተራ ቦታ አይገኙም። ለምን? አባባ ጃንሆይ ይወቀሳሉ። ኃጢአት አይሰሩም፣ ተራ ነገር አያደርጉም። ለአባታቸው ክብር ይጠነቀቃሉ። የሚሻረው አባታቸው የሚሞተው አባታቸው ስም እንዳይጠፋ እነሱ ከተጠነቀቁ የንጉሠ ሰማይ ወምድር የእግዚአብሔር ልጆች በምን ያህል ጥንቃቄ መኖር ይኖርብን ይሆን? እነሱ ለዚያ ለፈራሽ መስማሽ አባታቸው ተጠነቀቁ። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር። በእኛ የተነሳ በእኛ ትዳር ብልሹነት፣ በእኛ ብቸኝነት ርኩሰት፣ እኛ በሰላም አለመኖር ፍቅር ማጣት የተነሳ የሌላ እምነት ተከታዮች እግዚአብሔርን እንዳይሰድቡ በተረፈ ዕድሜያችን በጥንቃቄ የምንኖርበት አስተዋይ ልቡና ለሁላችን ያድለን። ለንስሐ ሞት ያብቃን፣ ፍጻሜያችንን ያሳምርልን፣ ከበዓሉ በረከት ያሳትፈን። የድንግል ማርያምን ፍቅሯን በልቡናችን ጣዕመ ዜማዋን በአንደበታችን ያሳድርብን። አሐንጻ ለቤተ ክርስቲያኔ፣ ቤተ ክርስቲያኔን እሰራታለሁ። ዋና ቅጸ ሲኦልኒ ይሄይልዋ የገሃነም ደጆች የተባሉ ለዚች ቤተ ክርስቲያን ቀና አመለካከት የሌላቸው በሙሉ ናቸው። እግዚአብሔር አስተዋይ ልቡና ያድላቸው። ተረፈ መዓልቱን ይባርክልን። መላከ ጽዮን ብዙ መልእክት ስላላቸው እኔ እዚህ ላይ ያበቃለሁ። ወስብሐት ለእግዚአብሔር።